ዛሬ አንድ ጥያቄ እጠይቃለሁ። ዛሬ ማታ ከመተኛት በፊት ምንድን ነው የምታደርገው? ወይም አይነ ሲዘጋ ህይወትን ለማን ነው የምታስረክበው? እንቅልፍ መተኛት አይደለም፣ ወይም ማንቀላፋት ብቻ ሳይሆን ወደ መንፈሳዊ ዓለም ጭምር የምትነቃበት። ማታ ስትተኛ እንዲህ እያልክ ነው የምትተኛው። እግዚአብሔር ሆይ ነገን እኔ አልቆጣጠርም። ነገር ግን ብዙ ሰዎች አንድ ቃል እንኳን ሳይናገሩ ሳይጸልዩ ይተኛሉ። ጸሎት የለም፣ ምስጋና የለም፣ ጥበቃም የለም፣ የንስሐም ጸሎት የለም። በመንፈሳዊ ህይወት እጅግ አደገኛ ነው ያለ ጸሎት መተኛት። ዛሬ ያለ ጸሎት መተኛት ያለውን 5 አደጋዎችን እንነጋገራለን። በጥንቃቄ ስሙ። ይህ መልእክት ሌሊታችሁን እንደ መንፈሳዊ ህይወታችሁ ሊቀይር ይችላል። ከዛ በፊት ይህን ቻናል ላይክ በማድረግ መልእክቱ ለሌላ ሰዎች እንዲደርስ ታደርጋላችሁ። ሰብስክራይብ በማድረግ ደግሞ ዘውትር ስለ መንፈሳዊ እድገታችሁ የሚለቀቁ መንፈሳዊ መልእክቶችን ወደ እናንተ እንዲደርስ ታደርጋላችሁ ማለት ነው። እንቀጥል። አደጋ 1፣ ያለ ጸሎት መተኛት መንፈሳዊ ክፍተት ወይም ለክፉ መጋለጥን ያመጣል። በአንደኛ ጴጥሮስ መጽሐፍ ምዕራፍ 5 ቁጥር 8 እንዲህ ይላል፣ በመጠን ኑሩ፣ ንቁም፣ ባለጋራችሁ ዲያብሎስ የሚውጠን ፈልጎ እንደሚያገሳ አንበሳ ይዞራልና። ሌሊት መንፈሳዊ የጦርነት ጊዜ ነው። ያለ ጸሎት ስትተኛ መንፈሳዊ ዓይንህን ትጋርደዋል ወይም ደግሞ ተሸፍነዋል። ጸሎት የመንፈስ ደህንነት መሳሪያ ነው። ሐሳብህን፣ ሕልምህን፣ መንፈስህን ይጠብቃል። ያለ ጸሎት ሐሳብ ይጋለጣል፣ ሕልም ቅዠት ይሆናል፣ መንፈስ ይደክማል። ስለዚህ ብዙ ሰዎች አስፈሪ ሕልም፣ ድንገተኛ ፍርሃት፣ የሌሊት ጭንቀት ይይዛቸዋል። ጠላት አይተኛም፣ ጸሎት ግን ይጠብቃል። ያለ ጸሎት መተኛት አደጋ 2፣ ያለ ጸሎት ትተኛለህ ማለት በራስ ላይ ትተማመናለህ ማለት ነው። የያዕቆብ መጽሐፍ ምዕራፍ 4 ቁጥር 14 እንዲህ ይላል፣ ነገ ምን እንደሚሆን አታውቁ፣ ሕይወታችሁ እንደ እንፋሎት ነው ይላል። ያለ ጸሎት መተኛት እንዲህ ማለት ነው፣ በራሴ ኃይል እነሳለሁ፣ በራሴ ኃይል እወጣለሁ፣ እገባለሁ ማለት ነው። ነገር ግን ሕይወትህ ደካማ ናት። ጸሎት ማለት ትህትና ነው። ጸሎት ራስህን ለጌታ መስጠትና ማስገዛት ነው። እግዚአብሔር ሆይ ከእንቅልፌ ብነሳ በፍቃድ ነው ማለት ነው ስትጸልይ። ያለ ጸሎት መተኛት አደጋ 3፣ ትረበሻለህ፣ ሰላምን ታጣለህ፣ ትታወካለህ። ያለ ጸሎት ስትተኛ ወደ መንፈስ የሚገባው ከክፉ ዓለም የሆነ ሐሳብ ነው። ከዛ ውስጥም ቁጣ፣ ንዴት፣ ብስጭት እንዲሁም ኃጢአት ነው። ኤፌሶ መጽሐፍ ምዕራፍ ቁጥር 4:26 ላይ እንዲህ ይላል፣ ፀሐይ በቁጣችሁ ላይ አትግባ ይላል። ጸሎት ልብን ያጸዳል። ጸሎት ይቅርታን እንድናደርግ ይረዳናል። ጸሎት ሰላምን ይመልስልናል። ያለ ጸሎት ስንተኛ የሚያጋጥመን 4ኛ አደጋ ከእግዚአብሔር ድምፅ ነው የሚያርቀን። ኢዮብ 33 ከቁጥር 15 ላይ እንዲህ ይላል፣ በሕልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎች ጆሮ ይከፈታል፣ በተግሣጽም ያስደነግጣቸዋል። ጸሎት መንፈስን ያነቃል። ያለ ጸሎት መንፈሳዊ ጆሮ ይዘጋል። ያለ ጸሎት መተኛት አደጋው 5፣ ደካማ ያደርገናል።
በመንፈሳዊ ሕይወታችን እንዳናድግ ያደርጋል። አንድ ሌሊት ብቻ ስላልጸለይኩ ችግር የለም ማለት አያስፈልግም። ነገር ግን በትንሽ ችላ የምንለው ትልቅ የሆነውን ድካም ያመጣብናል። ጸሎት ግንኙነት ነው። ጸሎት ከመንፈሳዊ ዓለም ጋር ከእግዚአብሔር ዓለም ጋር ራሳችንን የምናቆራኝበት ነው። ያለ ጸሎት የሚወጣ ሰው ያለ ኃይል የሚወጣ ነው፣ ያለ መሳሪያ የሚወጣ ነው። በመጨረሻም እንዲህ ልበላችሁ፣ ዛሬ ማታ ከመተኛታችሁ በፊት አስታውስ፣ ጸሎት ወሬ አይደለም፣ ልማድ። ልማዶች ደግሞ ሕይወታችን ነው። ስለዚህ ያለ ጸሎት አትተኛ። ሕይወት፣ መንፈስ ነገ በጸሎት ነው የሚጠበቀው። ጌታ ዘመናችሁን ይባርክ፣ ጸጋ ይብዛላችሁ። ቀጣይ በሌላ ክፍል እንገናኛለን። ተባረኩ።